በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 16 2018 በዕለተ ሰንበት መዝሙሩ ወመኑ መሐሪ ዘከማከ ሲሆን በቅዳሴው ላይ ገባሬ ሰናዩ ዲያቆን የሚያነበው አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 14፣ ሁለተኛ ዲያቆን ወይም ንፍቅ ዲያቆን ራእይ ዮሐንስ ምዕራፍ 14 ከቁጥር 1 እስከ 16፣ ንፍቅ ካህን ወይም ሁለተኛ ቄስ ግብረ ሐዋርያት ምዕራፍ 4 ከቁጥር 19። የዕለቱ ምስባክ ጻዲቅ እሰ ከመበቀል ቲፈሪ ወይበዝ ከመዝግባ ዘሊባኖስ ትኩላን እሙንቱ ውስተ ቤተ እግዚአብሔር። ጻድቅ እሰ ከመበቀል ቲፈሪ ወሂበዝ ከመዝግባ ዘሊባኖስ ትኩልሃን እሙንቱ ውስተ ቤተ እግዚአብሔር። ጻድቅ እሰ ከመበቀል ቲፈሪ ወሂበዝ ከመዝግባ ዘሊባኖስ ትኩላን እሙንቱ ውስተ ቤተ እግዚአብሔር። ጻድቅ እሰ ከመበቀል ቲፈሪ ወሂበዝ ከመዝግባ ዘሊባኖስ ትኩላን እሙንቱ ውስተ ቤተ እግዚአብሔር። ትርጉም ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል፣ በእግዚአብሔር ቤት ውስጥ ተተክለዋል። መዝሙር 91 ከቁጥር 12። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ጻድቅ እሰ ከመበቀል ቲፈሪ፣ ጻድቅ እንደ ዘንባባ ያፈራል። ይህም ማለት ጸጋ ክብር ያገኛል ማለት ነው። ወይበዝ ከመዝግባ ዘሊባኖስ፣ በደጋ እንደተተከለ ዝግባ ይሆናል። ማለትም በደጋ የተተከለ ዛፍ ከፍሬ እንደሚደርስ ጻድቅ ብዙ ጸጋ ብዙ ክብር ያገኛል። ትኩላን እሙንቱ ውስተ ቤተ እግዚአብሔር፣ በቤተ እግዚአብሔር የተተከሉ ናቸውና አንድም በቤተ እግዚአብሔር እንደተተከሉ እንደ ዝግባ እንደ ዘንባባ ናቸው። ማለትም ብዙ ፍሬ እንደሚያፈሩ እነሱም ብዙ ጸጋ ብዙ ክብር ያገኛሉ ሲል ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት አስቀድሞ በትንቢት ይህን ቃል ተናግሮታል ማለት ነው። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። ይቆየን።